ልጅ የንጉሱ ልጅ ማለት ነው ትርጉሙ ስለዚህ ኢብን አልመሊክ መሊክ ምኒልክ ዋው ይገርም ነው ምኒልክ الأول የመጀመሪያው ምኒልክ ምክንያቱም ምኒልክ الثاني ሁለተኛው ምኒልክ አለን ዳግማዊ ምኒልክ የሚባሉት ይሄ መጨረሻ ላይ የምናውቃቸው ነው ከሱ በፊት የነበረው ምኒልክ ሌላ ነው ኢብን አልመሊክ የሚባለው የመሊኩ ልጅ የሚባለው وخذا إلى مدينة أكسوم ودا أكسوم الإمبراطورية التي يعود تاريخها إلى ذلك الوقت بذا ጊዜ የጀመረ የነበረ ኢምፓየር قبل 1700 سنة قبل الميلاد 1700 ዓመት ከኢየሱስ መወለድ በፊት قبل الميلاد ከመወለዱ ها يعني قول 2000 سنة قبل الميلاد يا مالت 2000 ዓመት ከኢየሱስ መወለድ በፊት ስለሱ ነው የምናወራው مع 2000 سنة الآن وشوية አሁን 2000 ስትጨምርበት 2025 አይደል አሁን ያለ ነው ስለዚህ አንድ ላይ 4000 ምናምን ዓመት قبل 4000 سنة تقريبا በትንሹ እስከ 4000 ዓመት ነው የምናወራው አሁን وعلى فكرة في أيضا حضارة أخرى قبل الحضارة الأكسومية ሌላው ከአክሱም በፊት ደግሞ የነበረ ሌላ ስልጣኔ ነበረ በዛው አካባቢ في أثيوبيا اسمها حضارة دامات የዳማት ነገስታት ነበሩ የዳማት ንጉስ የዳማት ስልጣኔ حضارة أخرى أيضا أقدم منها بس ከሱም በፊት ነበር لا يوجد عنها تفاصيل لكن ብዙ ዝርዝር የሌለበት ይሆናል مؤكد موجودة وتحدثوا عن بعض تفاصيلها በአንዳንድ ዝርዝሮቹ ተናግረውታል ከሱም በፊት የነበረ እንደነ بعض شيء بسيط من آثارها ولكن ما في تفاصيل ايش كثر استمرت متى بدأت من هم الملوكها كذا ብዙ ዝርዝር የለንም እንጂ ከዳማትም በፊት ነገስታት እንደነበሩ የሚያሳይ ደግሞ አለ የኢትዮጵያ ታሪክ አንዳንድ ምልክቶች አሉ ግን ንጉሱ ማን ነው በዛ ጊዜ ምን አደረገ ምን ተደረገ ሚለው ዝርዝር ግን የለም لكن في حضارة أخرى سابقة لحضارة أكسوم ከአክሱምም ከዳማትም የቀደመ ግን ንግስና ወይም ስልጣኔ እንደነበራቸው ግን የሚያሳይ ነገር ግን አለ اسمها حضارة دامات في أثيوبيا أيضا كذا دامات ነው فالتابوت انتقل إلى وصل التابوت حق أكسوم إلى أكسوم وإلى الآن موجود فيها እስካሁን ድረስ ይህ ታቦት አለ إلى الآن كانوا قديما يحملونه في المناسبات الدينية ድሮ በጣም በጥንት ጊዜ ይህንን ታቦት ራሱን ኦሪጂናሉን ተሸክመውት ለየሃይማኖታዊ ተግባር እና በዓላት ላይ በአመት አንዴ አሁን እንደሚደረገው እኛ ሀገር ያደርጉት ነበር يشيلون على أكتافهم በትከሻቸው ላይ ይዘውት ይሄዱ ነበር يمشون فيه بالشوارع በመንገድ ላይ ይሄዱ ነበር يعني آلاف البشر ብዙዎች በሺዎች يمشون فيه بالشوارع في الأعياد مناسبات العامة حتى في الحروب تراه ሌላው ደግሞ በጦርነትም ጊዜ ይዘውት ይወጡ ነበር يعني هذا التابوت حتى يقال أيام موسى عليه السلام وما بعده كان يستخدم للاستنصار በሙሳ ጊዜ ከሙሳ በኋላ የነበሩ ሰዎችም ወይም በሙሳም ጊዜ ለድል ማድረጊያ ይጠቅመናል ብለው ለበረከት እንደዚህ በእንትናቸው ይዘውት ይሄዱ ነበር ወታደሮቹ يعني هو أحد أسباب النصر في الحروب እና በጦርነትም ለማሸነፍ ይረዳናል ብለው ከሚያስቡት ለበረከት የሚይዙት ነበር ይላል تابوت اي فالتابوت اللي معه التابوت هو اللي ينتصر نعم لذلك يحملونه في المعارك إلى ميدان المعركة ወደ ጦርነት ስለዚህ ሜዳ ላይ ሲወርዱ ይዘውት ይሄዱ ነበር فهم يعني كانوا سابقا يحملون إلى ميادين المعركة وكذا من زمان በፊት ወደ ተለያዩ ጦርነትን በሚሄዱበት ወቅት ይዘውት ይሄዱ ነበር طبعا بعدين توقفوا خلوه فقط في فترات الأعياد الدينية ከዛ በኋላ ግን የሃይማኖት ብቻ ስርዓት የሚከበርበት በአመት አንድ ጊዜ የሚያወጡት ሆነ يمشون في بالشوارع وآلاف مؤلفة من البشر تمشي ብዙ ሺዎች ሆነው መንገድ ላይ ይዘውት ይሄዱ ነበር አሁን እንደሚደረገው دار مداره بعدين شافوا فيه خطورة ከዛ በኋላ ግን አደጋ ስለፈሩለት واكتفوا بعمل نسخ مقلدة ታቦቱን ሌላ መሰል የሆኑ ታቦቶቹን ይመስሉ ነገሮች ብዙ ሰሩለት ወይም እሱን ይመስል من التابوت
ከራሱ ከታቦት نسخ የተለያዩ ኮፒዎች እሱ የሚለውን ነው ማስቀምጠው አይ ቲንክ ያነበበው ከክብረ ነገስት ነው يمشون فيها بالمدن كلها تقريبا አሁን በከተማዎች በሙሉ ያው ታቦት ተብሎ የሚሄደው ማለት كل سنة في الأعياد تلقى مواكب ضخمة ብዙ ህዝብ የተከተለው ታቦት የሚለው የሚሄደው أعداد كبيرة جدا ويحملون هذه التوابيت من مدينة إلى مدينة وفي إحياء للذكرى هذه ይህንን ማስታወሻ ለማምጣት في المدن كلها تقريبا التابوت الأصلي موجود بعد العزيز إلى اليوم إلى اليوم ይሄ ታዲያ ኦሪጂናሉ ታቦት የሚባለው መጣ የተባለው ከሙሳ ከሱሌማን ምናምን ዘርዘር ተሻግሮ የመጣ የተባለው አለ ወይ ይላቸው في أقسم أنا رحت له مرة واحدة አዎ አክሱም ሄጄ አይቼዋለሁ بس طبعا ما تقدر تقرب يمه አትቀርበውም ማለት እዛው ጋር አትቀርብም ግን ከርቀት ታየው يعني في 100 متر تقريبا አንድ 100 ሜትር የሚያክል ራቅ ብለህ ግን ታየዋለህ بينك وبينه في سور حديدي ممنوع التجاوز ብረት አጥር አለው መሻገር ክልክል ነው وهو في مثل القبة እና እንደ ቁባ ነገር አለው ማለት እንደዚህ ክብ የሆነች ግንባታ تحت ነገር التابوت ولا يسمح لأحد أن يقترب منه إلا شخص واحد في أثيوبيا كلها በኢትዮጵያ በሙሉ ከአንድ ሰው በስተቀረ እዛ ታቦቱ አጠገብ መቅረብ አይፈቀድም ለማንም قسيس تعين አንድ ቄስ ብቻ الكنيسة يبقى هو يخدم هذا التابوت ይህንን ቦታ ያገለግላል ያጥባል ይጠርጋል አካባቢው ምናምን አንድ ሰው ብቻ إلى أن يموت እስከሚሞት ድረስ فإذا مات ሲሞት عين واحد ثاني مكانه لا ሌላ يسمح ሰው በቦታው ይተካል لرئيس ولا ملك ولا مسؤول ንጉስ መሪ ነኝ ባለስልጣን ነኝ ካንቲባ ነኝ ምናምን ብሎ መጥቶ ያን ቦታ መንካት አይችልም ማንንም ቦታ አይደርስም ولا أمير ولا غيره إنه يفتح هذا الصندوق أو يقترب منه غير هذا الرجل ሌላው ይህንን ሳጥን መክፈት ራሱ የሚችለው አንድ ሰው ብቻ ነው هو موجود ሶሪ ታቦቱን ታቡት የሚለው ያው ልክ እንደ ሳጥን አይነት መልክ ነው ተከፍቶ ውስጡ መልእክት ተቀምጧል የሙሴ እና ያንን ተብሎ ስለሚታሰብ ነው ይቅርታ ሳጥን የሚለውን የተጠቀምኩት صندوق ነው ያለው صندوق ልክ እንትኑ የሚከፈት የሚዘጋ ስለሆነ ማለት كنيسة تابوت لا مو بكنيسة أنا ما شفته بكنيسة والله ما أتذكر ግን እንትን ነው ይላቸዋል ምንድነው ቸርች ነው ቦታው እኔ እንጃ አላስታውስም ምን እንደሆነ ብቻ ግን ቦታውን አይቼዋለሁ إذا كانت كنيسة ولا لا بس أنا أتذكر إنه كان مثل قبة فوقه وهو ብቻ ከላይ እንደ ቁባኛ እንደምንለው ክርስቲያኑም ጋር ሙስሊም ጋር የሚገርመው የሚመሳሰል አይነት አሰራር ነው ያለን አይደል ይሄ እንደዚህ ክብ ሆኖ ከላይ የኛ ጨረቃና ኮከብ ያስቀምጡበታል ክርስቲያኑ ወገኖቻችን መስቀል ያስቀምጡበታል አይደል እንደሱ ማለት تحت موجود وعلى بعد حوالي 100 متر في سور حديدي ከዛ 100 ሜትር ራቅ ብሎ الناس ورا السور واقفة وتطالع